የቤቶች ድራማ የክብር ስፖንሰር ኢትዮ ቴሌኮም፣ የተናጠል ስፖንሰር ላቪን አክሽን ኢትዮጵያ ከግሎባል ፈንድ በተገኘ የገንዘብ ድጋፍ ከፌደራል ጤና ሚኒስቴር ጋር በመተባበር በሰላም ያሳደርክ በሰላም አውለን ነው የሚባለው። በምስጋና እንኳን እስኪ ራስህን ቻል። ፈጣሪ ይኸው ገና ጸሎቴ ሳይደርስ አደናቃፊ በዛብኝ። በሰላም አውለኝ። ቀበሌ ለጉዳያቸው የሚመጡ ሰዎች እንዲህ እናንተ ላይ ከቤታቸው ጸልየው ነው የሚወጡት። ምናልባት አጣራፊ ይዛት ይሆናል። ኧረ ይሄ ነገር ታሪኳ ሳታረግዛት ቀረ። ቄም ልበልህ፣ በፍርዱ ተዘጋጅ። እናንተ ሰዎች ይኸውላችሁ የማይመስል ነገር አታውሩ። እኔና ባለቤቴ በቅር ነው የምንወልደው። ከቅዳችን ውጪ ደግሞ ውልፍታ ነው አይደል? ታሪኳ ምኑ አርግዘሻል። የራሷ አባት የሶታ ፖሊስ ስላለች ምን ነው ጉዳይ ነው? እሺ ሲተው ነው ተደም ምልክቱ ራሱ ይሄ ነው። እዚህ የትም እየቃረብሽ አመመኝ። ምን በለ? ትላንት ከቀበሌ ስብሰባ በኋላ ምሳ ግብዣ እንደነበራችሁ ነግረሽኛል። ምን የተለየ ነገር በልተሽ? እዚህ ቤት ውስጥ የማይገኙ ነገር ለምሳሌ ስጋ፣ አሳ፣ ክትፎ በልቻለሁ። በቃ እሱ ነው ያመመሽ። አየሽ፣ ይሄ ሽሮ የለመደ ጨጓራ አዲስ ነገር ሳይ ደንግጦ ነው። አንተን ካገኘው በኋላ ነው። እሺ፣ እነዚህ ምግቦች ከአንድ ወር ወደ አመት ፓኬጅ የተቀየሩት። ለማያውቅሽ ሰማለህ? የድሮ ባሌ ቢያንስ በ3 ቀን አንዴ ስጋ ይጋብዘኛል። አንተ እሱ አጥግቦሽ ነው እኔ ላይ እንደዚህ የምትሆኚው። ይበለኝ። የፍስክ ንቄ የጾም የመረጥኩት እኔ፣ አንተ ምንም አላጠፋም። ታሪኳ ከዚህ በኋላ የድሮ ባልሽን ስም እዚህ ቤትስ ታነሺና ውርድ ከራሴ። ዘርዬ ጡረታ ከወጣ በኋላ በትርፍ ጊዜ መኮመክ ጀመርክ እንዴ? ምን ላርግ ብለህ ነው ሸንቁጤ? እንዴት ነው ዛሬ ከሌላው ቀን ትንሽ ጠንከርከር በርታ ብለሃል? ተመስገን ነው። መድኃኒቱን መውሰድ ከጀመርኩ ወዲህ ደህና ነኝ። እኔ መጀመሪያውንም ይሄ ነገር የቲቪ በሽታ ሊሆን ይችላል ተመርምረህ ማወቅ አለብህ ብዬ ነበር። አንተ ግን አሻፈረኝ፣ እምቢ አልክ። ችካልክ በቃ ግግም ያልክ ገገማ። እኔማ ቀላል መስሎት የቲቪ በሽታ መሆኑን ባቅመች ቆይ ነበር። ችግር የለውም በጊዜው ደርሰህበታል።
እንዴት ነው መድኃኒቱን አወሳሰድህ ላይ ቸልተኝነት አይታይብህም አይደል? አይ በሰዓቱ ነው የምወስደው። ሸንቁጤ ልባርክ፣ በምንም አይነት ሁኔታ ውስጥ ብትሆን መድኃኒቱን ማቋረጥ የለብህም። ሐኪሞቹ ካቋረጥ ተመልሶ እንደሚመጣ ነግረውኛል። ታዲያ በሕክምናው ሂደት ውስጥ ምን የቸገረህ ነገር ምንድን ነው? ይሄ ቸገረኝ ብልህ ምን ልታደርግልኝ የፈለግከውን። ይሄ ሰው ዘሩ ነው በሪውን። ሸንቁጤ አረጀህ እንዴ? ዘሩ ሞላ ኃይሌ እኮ ነኝ። ከመቼ ወዲህ ነው ከዘሩ አፍ የፈለግከውን የሚል ቃል መውጣት የጀመረው? ለቁም ነገር ሲሆን ይወጣል። አትፍራ ሸንቁጤ፣ ንገረኝ፣ ምንድን ነው የቸገረህ? የቸገረኝማ ትንሽ ወደዚህ ወደ ጣና ጣና የምመላለስበት የትራንስፖርት ገንዘብ ነው። ይህን ነው እንዴ ታዲያ መናገር የፈራኸው? ስማ፣ ዘሩ ሞላ ኃይሌ እኮ ገንዘብ ላይ ኮምጨጭ የሚለው ለማይረባ ነገር ሲሆን ነው። ለአንተ ግን አይደለም ገንዘብ፣ የፈለግከውን ነገር ላደርግልህ ዝግጁ ነኝ። አያያይ ዘርዬ፣ የማይሆን ነገር ቃል ገብተህ በኋላ እንዳንቀያይ። ይሁን ካልክ እሺ፣ ወይ ደግሞ ካልሆነ አካባቢህ ላይ የሚገኝ ጤና ጣቢያ ወይ ጤና ኬላ ሄደህ እዛ ያሉትን የጤና ኤክስቴንሽን ባለሙያዎችን በማነጋገር መድኃኒቱንም እኮ መውሰድ ትችላለህ። እሱ ማለፊያ። አዎ፣ አንተ ብቻ ሳታቋርጥ ሕክምናውን ተከታተል እንጂ እኔ አካባቢያችን ላይ ላሉ ሰዎች ነግሬ የገንዘብ መዋጮ እንዲያደርጉልህና በገንዘብ እንዲደግፉ ሁሉ ማድረግ እችላለሁ። አያያይ፣ ለሰውማ እንዳትነግርብኝ፣ ይሸሹኛል። ለምንድን ነው የሚሸሹ? እያንዳንዱ የህብረተሰብ ክፍል እኮ ስለ ቲቢ በሽታ በቂ ግንዛቤ ሊኖረው ይገባል። ከዛ በኋላ ደግሞ ሁላችንም የታመሙትን ሰዎች ልንንከባከባቸው ይገባል። እሱ ላይ ልክ ነህ። የትራንስፖርት ችግር ከተቀረፈልኝ ሌላ ምን እፈልጋለሁ? ደግሞ የጤና ባለሙያዎችን ሳላመሰግን አላልፍም። እንክብካቤያቸው ልዩ ነው። እውነት ነው። ለሚሰጡን አገልግሎት ልናመሰግናቸው ይገባል። አሁን ምርመራውን ቤት ለቤት ይጀምራሉ የሚባልም ነገር አለ። ይሄ ጥሩ ነው። አየህ፣ እንደሱ ከሆነ መገለልን ፈርተው ቤታቸው የተቀመጡትን ሁሉ ይደርሱላቸዋል ማለት ነው። እዚህ የተዋወቅኩት አንድ ወዳጄ የኤችአይቪ ታማሚ ነው። መድኃኒቱን በሚገባ ነው የሚወስደው። እዚያ ላይ ብዙ ሰዎችን የሚያስተምረው እሱ ነው። እውነት ነው። የኤችአይቪ ታማሚዎች መድኃኒቱን በሚገባ መውሰድ አለባቸው። በቃ አላቁም ዘርዬ፣ ስለጠየቀኝ እግዜር ይስጥልኝ። ሊሆን ስለሚችል አጥቢት ላምጣሽ። አልፈልግም። ይኸው እግርሽን ስነካው ገብቶኛል። እርግዝና ነው። እግርና እርግዝና ምን አገናኘው? አንቺ አርግዝሽ አታውቂ፣ በምን አወቅሽ? እኔ አንድ ፊልም ላይ ነፍሰ ጡር ሆኜ ሰርቻለሁ እና እዛ ላይ ሳነብ ነው ምልክቶች ነው። እኔ ደግሞ ሻሩክ እያስረግዙ አይቼዋለሁ እና በደንብ አውቃለሁ። እቺ ደግሞ ግን እኮ ብሎ ነገር የለም። ይሄ አጓጉል ነገር ካሰብሽ ካይምሮሽ ብታስወጩ ነው የሚሻልሽ። አታስቢ። ምን መሰላችሁ? ምንም አይመስለንም። ይወለዳል፣ በድሎ ያድጋል። በቃ ምን አይጠፋም። እድሜ ቁሞ አይጠብቅም። በዛ ላይ ደግሞ ነገ በስተርጅና ወልደሽው አያቴ ከሚልሽ ይሻላል። ልጅስ ቢሆን በፍርዷም ነው የሚቀበል ይመስላችኋል? ወይ ታርኪዬ፣ ያሳስብሽ። ግን ወንዶች ፈሪ ሆኖ ነው እንጂ ልጅ በጣም ነው የሚወዱት። ከተወለደ በኋላ ደግሞ እነሱ ናቸው ቀድሞ የሚለምዱት። አዎ፣ ካደጉም በኋላ ሊመጡ ይችላሉ። ልጄ ነው ብሎ ሊመጣ ይችላል። ገባሽ አይደለ? ያረጃ አባት ይኖረዋል ማለት ነው። እኔ ግን ከናንተ ወንድነቱን አላውቅም እንጂ ይሄ ነገር የማይመለከተው ይበቃልን ብቻ ይመስለኛል። ለምንድን ነው ይበቃል የማይመለከተው? ማይፍዬ፣ አሁን ይበቃል። ትንሹን ወንዱን ልጁን ከህፃናት ማልቀላቅለሽ እስቲ ለየው ብትዩ ይለየዋል። አይ ልጄ፣ የኔ ወንዱ እሱ እውነትሽ ነው። እንደውም ጾታውን ሁሉ ረስቶት ሴት ነው የሚመርጠው። ወይ በፍርዱዬማ እንደ ይበቃል አይሆንብኝም። ለማንኛውም አንቺ በጊዜ ተመርመሪና ወቂ። ታዲያ ልትመረመሪ ስትሄጂ ጥላ ይዞ ይከተልሽ፣ ከስርሽ ይበልሽ። አዎ ጥላ ይዤ ልከተልሽ እያለ መስፈን ሁሉ አለበት። ስለሰጣችሁ ምክር በጣም አመሰግናለሁ። ምንም አይደል። ደግሞ ያገኘሽው ነገር ከስጋውም ከጥራጥሬውም ከፍራፍሬውም ከአትክልቱም ድብን አድርገሽ ያማረሽን ነገር በሙሉ እያስገዛሽ በኋላ ያማረሽን ነገር በሙሉ እያስገዛሽ ካልበላሽ ልጁ ላይ አጉል ቦታ ላይ ነው ሽታ የሚወጣበት። ይሄም ያማማሪ በይው ብቻ ያየሽውም ያላየሽውም ሁሉ አማረኝ ሳትይ እንዳትወጪ። ካላዋረኝስ ባያምርሽም በይው። ይኸውልሽ አንቺንም ልጁንም መውደዱንም አለመውደዱንም የምታውቂው አማረኝ ብለሽው ያማረሽን ነገር ሲያሟላለሽ ነው። እንደዚህ ካላጎሳቆልሽው፣ በንዴት ፀጉሩን ካልመለጥሽው፣ ፊቱ ላይ ማዲያት ካላወጣ ካልገረጣ እሱ ራሱ እንደሚስት አይቆጥርሽም። በፍርዱ ግን አሁን እንደምትይው አይደለም። ኧረ እኔ ሰው ባለላይ እንደዛ በፍርዱዬ እንደዛ አይደለም። ሁለታችሁ እኮ በቃ እንደሚያቅሰው እኮ ነው የምታወሩት። ለማንኛውም አማረኝ ስትይ በቀላሉ የሚገኝ ነገር አማረኝ አትበይ። ለምሳሌ
የአንበሳ ጠረን፣ የነብር ጥፍር እንደ ቃጀን እግርሽ ላይ የእጅሽ ጥፍር ላይ ትለጠፊዋለሽ። እንደው አቢ ደግሞ ለምን ለየት ለማለት አምሮትሽን ልማታዊ አድርጊውና ከተማው ላይ እየተሰሩ ያሉ ፕሮጀክቶች አማሩኝ ብለሽ ነፍሰ ጥሩ የጉብኝት አድርጊ። እሱ ጥሩ ሀሳብ ይመስለኛል። እንደውም ልጄ የሀገር ፍቅር አብሮት ያድጋል። እኔ እንደውም የምፈራው ፍርድ ቤት አስጎብኝቶሽ ልጁ ሲወለድ ለም ያለ ነገር ፈጅ እንዳይሆን ነው። እንትን የግድግዳ አፈር ሲሚንቶ ይሆናል። እሱ ደግሞ ሲሚንቶ ይሆንብሻል። እንትን በይው ይሄ የድሮን ጭስ በኩባያ አርገ ይዘሊና በይው ሲያምርሽ ትታጠኛለሽ። ምንድን ነው? ናይ ነው እንኳን ደስ ያለን 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 እንኳን ደስ ያለን። ምንድን ነው? ምንድን ነው? ያ የተባለው ነገር እውነት ሆነ? አዎ ታሪክዬ የአራት ወር እርጉዝ ነበረ። ኧረ እባክህ እንደው የወላድ ወገብ ነው አታስጨንቀው። እኔም ለእጩ እናትና አባቶች የምስራች አለኝ። ስም ማውጣት ከሆነ በቂ ስም አዘጋጅተናል፣ ለሴትም ለወንድም። አንፈልግም። ተወያይተን ማጽደቅ ብቻ ነው የሚቀረን። ስም አይደለም ለጽንሱ እድገትና ለወላጆች ጤንነት የሚረዳ የ9 ወር ተከታታይ የአካል ብቃት እንቅስቃሴ ስልጠና አለኝ። እኛስ እሺ ጽንሱ እንዴት ነው የሚሰራው? እባክህ እንደምትጠይቀኝ እርግጠኛ ነበርኩ። ምንድነው ጽንሱ የትም ሳይሄድ አቧራ ሳይነካው፣ ታክሲ ሳይሰለፍ፣ ፀሐይ ሳይነካው በእናቱ ማህፀን ውስጥ እንዳለ እንደ ልቡ እንዲተጣጠፍና እንዲዘረጋ የሚያደርገው የአካል ብቃት እንቅስቃሴ እንዲያደርግ አበክሬ እሰራለሁ። ቆይ ለምንድን ነው ይሄንን ሁሉ የሚሰራው? ጥቅሙ የምግብ ዝውውር ነው። ከእናት ወደ ልጅ በቀጥታ ሳይፈጭ እንደወረደ ወደ ጽንስ እንዲሄድ ያደርጋል። ምን አለፋችሁ ሚጥሚጣና በርበሬን በአጠቃላይ የአበሻን ምግብ እዛ ለምዶ ይወጣል ማለት ነው። እሺ የማህፀንና ጽንስ ከፍተኛ ባለሙያ ሌላስ የምትመክረን ይኖራል? ሌላ የምመክራችሁ ስለ ክፍያው ነው። እኔ መቆም አልችልም፣ ወገቤ እየተንቀጠቀጠ ነው። በነገራችን ላይ ከስፖርቱ በኋላ እንደዚህ አይነቱ ነገር ለዘለቄታው ይፈታል። ዋጋው ለወላጆች 5000 ለጽንሱ 10000 ነው የምናስከፍለው። ኧረ እባክህ ለምን ብዬ ነው ላልተወለደ ልጅ 10000 ብር የምከፍለው? አለማወቅ የህፃናት አእምሮ እድገት ላይ ነው አበክሬ የምሰራው። እንደበዛብህ አይነት ትውልድ እንዳይፈጠር አደርጋለሁ። ወይ እንደዛ ከሆነስ ደስ ይላል፣ እከፍላለሁ። ደግሞ ለልጄ ትሄጃለሽ አትሄጂም? ቆይ እስኪ ጨርስ እንዴ እኔ ጉልበቴን እያመመኝ ነው። ምንም የምቆምበት ኃይል የለኝም። ምን ሂድ እኔ ሲያመመኝ አይደል እንደ ቆምኩት። እኔ ፍርድ ቤትም እዚህም የምቆምበት ጉልበት የለኝም። ከመጣሽ ነው ያለበለዚያ እዚሁ ቀሪው። እንዴ እርጉዝ ነኝ ብላ ገና ለገና ኖር በእግዚአብሔር በልጆቻችን ገንዘብ በልጆቻችን ገና ሳይወለድ ሙሉ ሰው ሳታይ በልጆቻችን ወጉን ይዘ ምን ቀረኝ ብለው ነው ካሁኑ ልልመደው እንጂ መቼም አባት መሆን የሚሰጠውን ደስታ እርስዎ በብዙ ልጆች አጣጥመውታል። ነበር ወላጅ መሆን መታደል ነው። እኔም ይሄንን ጸጋ በመጎናጸፌ እጅግ በጣም ደስ ብሎኛል። እንኳን ደስ አለ። እንኳን አብሮ ደስ አለን ጋይዘሩ፣ እንኳን አብሮ ደስ አለን። ይሄ የእንኳን ደስ አለህ ምኞት ከሁሉም ቦታ ነው የጎረፈልን። እኔ የምልህ እንዴት ነው ይሄ ነገር? ልጁ ተወልዷል እንዴ? ጽንሱ ማለት ነው ገና ሳይወለድ ነው እንግዲህ ይሄ ሁሉ መልካም ምኞት እየደረሰው። አይ ጥሩ ነው። የሆነ ግንባራም ልጅ ነው። ጋይዘሩ ልጄን አይስደቡት። እኔ ልጄን ማንም ሰው እንዲናገርብኝ አልፈልግም። እድለኛ ነው ለማለት እኮ ነው እንዴ? ልጄ በጣም እድለኛ ነው። መቼም ልጅ ተወልዶ በነፃነት ማደግ እንዳለበት ለእርሱ አይነገርም። ታዲያ አሁን ለምን ትነግረኛለህ? እየነገርከኝ እኮ ነው። በጉዳዩ ላይ አጽንኦት እንዲሰጡበት ነው። መቼም ይሄ ልጅ መምጣቱ እርግጥ ነው። ስለዚህ ልጄ እንግዲህ ወደዚህ ምድር ሲመጣ በዚህ ግቢ ውስጥ ፈንድቆ
ቦርቆ እየተጫወተ ጭቃ እያቦካ ውሃ እየተራጨ እንዴት ያድጋል የሚለውን አካሄድ ለማክሮት ነው የመጣው። ይሄ ጭቃ አብክቶ ያልከው ችግር የለውም። ማቡካት አይደለም ከፈለገ ገብቶ መዳከር ይችላል። በጭቃ መጨማለቅም ይችላል። ልጅነት ለመቼ ነው? እሱ አይደለ ዋናው ትዝታ። ነገር ግን ይሄ ውሃ ረጭቶ ያልከውን ነገር ፈጽሞ አልስማማበትም። ለምን ሲባል ጥሩ ጥያቄ ነው። ቆጣሪው ባንተ ስም ከዞረ አይደለም ውሃ መራጨት፣ እዚህ መናፈሻው ላይ ትንሽ ኩሬ ነገር ቆፍረ ውሃ ሞልተ ልጅህ ሲዋኝ መዋል ይችላል። ተው እንጂ ጋይዘሩ እንዴ! እኔ እኮ ትልቅ ሰው ነኝ። ትላልቅ ቦታዎች፣ ትላልቅ ሪዞርቶች ቦታ ሄጄ እኮ መዝናናት የሚያቅተኝ ሰው አይደለሁም። ለልጄ ስል ነው እዚህ ያከራየኝ የሚገርፈኝ። እርግጥ ነው እንደ አንድ አባት ቁስልህ እኔንም ጠዝጥዞኛል። እንግዲህ ከጠዘጠዘውት ማለቴ ከተግባባን አይቀር የግቢው የጸጥታ ጉዳይ በደንብ ይታሰብበት። መቼም ከዚህ በላይ ግቢዬን በተባበሩት መንግስታት ድርጅት የጸጥታው ምክር ቤት አላስጠብቀው። አይቀልዱ። ይኸውልዎት ልጄ ተወልዶ ይሄንን ግቢ እንደረገጠ የይበቃል ልጆች ድምጻቸውን እንዲቀንሱ ያደርጋል። ለዚህ ለአዲስ ለሚወለደው ቡድኖች ለሱ ይደረግልሃል። ጥሩ። ሌላው ደግሞ ምንድነው ይበቃል ለልጅ ምሳሌ መሆን ስለማይችል አንዳንድ ባህሪዎችን ማስተካከል አለበት። ለምሳሌ ይሄ አምሽቶ የሚገባውን ነገር፣ እየጠጣ ይሄ ጥንብዝ ብሎ ሰክሮ የሚገባውን ነገር፣ ሌላው ደግሞ በአጥር እየዘለለ እየገባ እኛን የሚረብሸንን ነገር ማቆም አለበት። ለዚህም ደግሞ ትልቅ ግንዛቤ እንዲሰጡት እፈልጋለሁ። እሰጠዋለሁ። ሌላው ይሄ ማነው በዛብህ ላይ ነው ቅሬታዬ። ምንድነው በህይወት ዘመኑ ስኬታማ ሰው ስላልሆነ ልጄ እሱን እያየ አርአያ አድርጎ እንዳያድግ ትልቅ ስጋት አለብኝ። በዛብህን ምን ላድርገው? ጥሩ እንግዲህ ከጠየቁኝ አይቀር ከቻሉ ለእርዳታ ድርጅት ይስጡ። በዛብህን ወዲያ መወርወር ወደዛ። ድርጅቱ ደግሞ እኛ አንቀበልም እንደዚህ አይነት ልጅ ካሉ ደግሞ ምን ይደረጋል? ከቤት ያባሩት። በዛብህን አባረረዋለሁ። አዎ ይሄንን እንደው ማድረግ ካልቻሉ ግን እንደው አደራ ልጄ ከተወለደ በኋላ በበሬ ላይ እንዳያልፍ ያግዱት። በዛብህን ለዚህ ለቡትኖሴ ለኦቦቦሾ ለአዲስ ለሚወለደው ለሱ ለልጄ አረገዋለሁ። ያርጉት። አመሰግናለሁ። ሌላው ደግሞ ለአርቱ ሰው ያለኝን የተንሸዋረረ አተያይ መቼም ያውቁታል። በአልትራሳውንድ ነው ያየኸው? ምኑ? ጽንሱ ሸውራራ ነው እንዴ? ጋይዘሩ ስነ ስርዓት። እኔ በልጄ እንዲቀልዱ አልፈልግም። ማለቴ ሚስት ስታረግዝ ነው አንተ የተንሸዋረረብህ? አዎ ማለት ይቻላል ጋይዘሩ። ይኸውልዎት ይቺ አርቲስት ተብዬ ልጆ እዚህ ግቢ ውስጥ የዞረች ይሄ የምታነበንበውን ነገር፣ ብቻዋን የምታወራውን ነገር፣ ይሄ የምትቃዣውን ነገር ልጄ ይረብሻል። እና ማፊን ምን ላድርጋት? ከቻለች ከግቢው ውጭ ወጥታ ብታነበንብ፣ ካልቻለች ከሙያው ብትወጣና ቤቷ ቁጭ ብላ ሌላ ስራ እንድትሰራ እንደ አባትነት ቢመክሯት ጥሩ ነው። ማፊን? አዎ ለአንተ ልጅ ሲባል ለኔ ለዚህ ለጽንሱ መከራታ። ጋይዘሩ እንግዲህ ለሚያደርጉልኝ ቀና ትብብር በእኔና በጽንሱ ስም ከልብ አመሰግናለሁ። እኔም አመሰግናለሁ ጋይዘሩ። እሺ አንተ ራስህ ጽንስ ነህ። ደስታው እኮ ነው ልጄ በፍርዱ ጽንሱ። ምርኩዜም ትሆነኛለህ፣ ሲከፋኝ ደግሞ ታጽናናኛለህ። የኔ ልጅ እወድሃለሁ፣ እጅግ በጣም አፈቅርሃለሁ። ባባ ወዬ ባባ እወድሃለሁ። ኧረ እኔም እወድሃለሁ። ባባ ወዬ እወድሃለሁ፣ እኔም እወድሃለሁ። ኧረ እኔ እንደዚህ አይነት መዝረክረክ አልፈልግም፣ አልወድም። እንዴ እኔ ቆንጆ ነው ማየት ነው የምፈልገው። ታሪክዬ የምን ማለቃቀስ ነው? ቂጣ ማረኝ ያልሽኝ ይኸው ላንቺ እኮ ነው እያቦካሁልሽ ያለሁት። ደግሞ ቀጣይ ጠፍጠፍ አድርጌ እጋግረዋለሁ። እኔ መስሎ ቂጣ ማረኝ አልኩ። አሁን ቂጣ ማረኝ ብለሽኝ አይደል እንዴ? ላንቺ እኮ ነው ማቦካው።
እኔ ያማረኝ ምንድን ነው ያማረሽ? ንገሪኝ። ከራስ ጋር ስትደባደብ እንዴት ነው ከራሴ ጋር የምደባደበው? በቃ አላውቅም። ብቻ ከራስ ጋር ስትደባደብ በቃ ራስህን ስትሰድበው፣ ከዛ ደግሞ ራስህን በጥፊ መታው መልሶ ራስ በጥፊ ሲመታ፣ ከዛ ራስ አዋርደው መልሶ ሲያዋርድ፣ በቃ አላውቅም። በቃ ብቻ ግን ራስ ጋር ስትጣላ ማየት ነው የምፈልገው። እውነትሽን ነው። ከራስ በላይ ምን መቀኛለ? እስከ ዛሬ ዘሬን ልተካ ስለው ተው በእቅር ትወልዳለህ አትቸኩል እያለ ገደል የከተተኝ ራሴው ነው። አዎ ራሴው ነው። አንተ ለምንድን ነው እስካሁን ያልወለድከው? ንገረኝ። እነ መስፍን ሲወልዱ እነ ጠበቃ አብዮት ሲወልዱ ለምንድን ነው አንተ ያልወለድከው? ንገረኝ። ዝጋ ገደል የከተትከኝ ገደል ናውጣ ተጋደልኝ። ተይው እባክሽ ታሪኬ፣ ወፈፌ ነገር ነው። ስታማኝ የነበረውን ሰምቼልሃለሁ። እሺ ማን ነገረ? አባቢ ነው። ጋይዘሩ የሰጧቸውን ማስጠንቀቂያ በአግባቡ ተቀብለውኛል ማለት ነው። ይሁን መውለዴ ነው ያስከበረኝ። ለማንኛውም ና ሱቅ ልላክህ። አንተ ታላቅህ እኮ ነኝ፣ የልጅ አባት እኮ ነኝ። እንዴት ነው የማትላከው? እሺ በቃ ምንድነው ላከኝ? ምንድነው? ባለፈው ደግሞ ሳሙና ግዛ ብዬ ብልክ ሳሙናውንም ራስንም ይዘህ ጠፋ። የውሃ ሽታውን ቀረ። ለወቀሳ ነው የመጣው? አይ ልክ እንዳልሰራህ በዚሁ አጋጣሚ ልንገርህ ብዬ ነው። ያኔማ እኮ ከኪሴ ሳወጣው ብር አገኘሁ እንዴ አልኩኝና ወቀር በለውበት። አውቋበት። አሁን ግን ብሰጥህ አረሳም አይደል? አረሳም። እንደዚህ ያስጠቅቀኝ እንዴ? እንደዚህ ደክመህ እንዴት ተረሳዋለሁ? ኩርሴን ቦምቦሊኖ ልበላ ነው ማለት ነው። አሁን ቶሎ ሽሮ ገዝተህልኝ ና። በጣም ነው የማመሰግነው። በእውነት አመሰግናለሁ። ምንድን ነው በጣም ነው የማመሰግነው የምትለው? ገዝተህበት ና እኮ ነው ያልኩህ። ሽሮ ብላበት በዛብህ ሽሮ ገዝተህልኝ ና ነው ያልኩህ። በላበት አይደለም ያልኩህ። ምንድን ነው ያልኩህ? ቶሎ ገዝተህልኝ ና። ምንድን ነው ያልኩህ? ሽሮ ግዛበት። አደራ እንዳትረሳ። ሌላ ነገር ገዝተህ እናመጣ። ምንድን ነው ያልኩህ? ሽሮ ግዛበት። እቺ መላክ ሳደር ቶሎ ገዝተህ ና። ቶሎ እመርቅሃለሁ። ሂድ፣ ቶሎ በል ሂድ፣ በፍጥነት። አይ ይኸው እያሳመምከኝ ነው። ወይኔ በፍርዱ። እሺ ይኸው። እጅ ምንድን ነው? ምን አማረኝ በእጅ መታሸት ብለሽኝ እኮ ነው። እና ማሸት አትችልበትም? በቃ እኔ እንደውም አልፈልግም። እኔ ፍግም ብለህ ስትሞት ማየት ነው የምፈልገው። እባክሽ እኔ ሞቼ ልጄ ማን ሊያሳድገው ነው? ሲንግል ማም ሆናለሁ። እርግዝና ነው ወይስ መንፈስ ነው ያዘሽ? ልጄን ሳላይማ አልሞትም። ቁመቱ በአንተ ይውጣና ግን አብሬ አልኖርም። እሺ ወየው ጉዴ፣ ወይኔ ጉዴ። እንግዲህ እኔ እንደዚህ ጠፍጥፌ አልሰራም። እሺ ደንስልኝ። ደንስልኝ? ምን አይነት ጣጣ ነው? እኔ እኮ ዳንስ አልችልም። ታሪኩ እኔና ልጅን እምቢ ያልከን አይደል? እኔ ሳለቅስ እሱ እንደሚያለቅስ ታውቃለህ። ለእኛ ሲሆን አትችልም። ችግር የለውም። እሺ አሁን እኔ የት ነው ስደንስ ያልሽ? እሺ በቃ ዘፈን በየትኛው ድምጼ? ታሪኳ የኔ ድምጽ እኮ ለዘፈን ሲሆን ለማልቀስ ነው የሚቀርበው። ይቅርታ በቃ በትዬ፣ አምሮቱ እኮ ነው። ያማረኝን ካላገኘው ልጄ ላይ ሽታ ይወጣበታል። ለኔ በፍርዱ ሲል አይደለም ሽታ ለምን ዛፍ አይበቅልበትም እንዴ? እቺ ሴትዮ በብስጭት ልትገይ ነው እንዴ? በፍርዱ ምንድን ነው? ባለሱቁ ይሄንን በርበሬ ወስደህ ቀምሰህ አስተያየት ንገረኝ። በፍዬ በርበሬ ይልቃምልኝ። ወይኔ ሰራው። ሻሽዋ ለምንድን ነው እንደዚህ አቻኩለሽ የጠራሽኝ? ልጅ እንድንወልድ እፈልጋለሁ። ልጅ ማለት ይሄ አስተቅይ ወፖቹቹ እያልኩ ማጫው እያለ የሚያለቅስ ሕፃን ልጅ ልጅ አላማረህ? ላስብበት። ምኑን ነው የምታስብበት? ልጅ በመውለድ የሚመጣብኝን ኪሳራ በደንብ አድርጌ ማሰብ አለብኝ። አንተ ማን እንዴ?
ልጅ እንውለድ እንጂ ሱቅ እንክፈት አልኩ እንዴ? ስለምን ኪሳራ ነው የምታወራው? ባክሽ የዘመኑ ልጅ ቄንጠኛ ነው። ዳይፐሩ የሱፍ ዋጋ ነው፣ ምግቡ የፈረንጅ፣ የወተቱ ዋጋ የላሟን ዋጋ ይበልጣል። በበቆሎ ቂጣ የሚፋታ መሰለሽ? እንዳንተ ቆሎ ቆርጥም ያድጋለሁ የሚለኝ ይመስልሻል? ባጭሩ ልጅ ማለት የኪስ ብል ማለት ነው። እኔ ራሴ ቦርቄ ያልጨረስኩ አንድ ፍሬ ልጅ ልውለድ ሻሽዋ። ተመልከችኝ እስቲ ተመልከችኝ። ጸጉሬ ስለሳሳ ጺም ስላበቀልኩኝ ልጅ ለመውለድ የደረስኩ መስላለሁ እንዴ? ኧረ ወዲያ ነው። አዎ ሳትወድ በግድ ትወልዳታለህ። ሰያለህ እና መቼ ይሁንሽ? ምኑን? የሚያረግዝበትን ቀን። እኔ የለሁበትም። እኔ እዚህ ውስጥ የለሁበትም። በይ ደህና ዋይ። ደፋር ነህ አንተ። ሰራንላቸው። ባለፈው ያደረጉንን የረሳንላቸው መስሏቸዋል አይደለም? ልጅ አሻንጉሊት እንኳን ከስተን አንሰጣቸው። ሻሻለች ብለህ እንዳታስብ እንዳትመጣ። ከዚች በኋላ የለችም። ምድረ ዱቄታ በፍርዱ ምን አንከብኝ? ከዚህ ግቢ አንድም ሰው እስካሁን የጠየቀች ሰው የለም አይደል? ለምን ይጠይቁኝ? እርጉዝ ስለሆንሽ ነው። ለምን አይጠይቁሽም እንዴ? አንቺ ራሳቸውን አሟቸዋል ብለሽ አይደል እንዴ ቁጭ ብለሽ ቡና የምታፈላቸው? እነሱ እርጉዝ ስለሆንሽ ገንፎ አገንፍተው አጥሚት ሰርተው ሊጠይቁሽ ግድ ይላቸዋል። ታዲያ እሱን ሰው ነው የሚጠይቁ? እሺ ልብስ ዳይፐር ምናምን ይዞ መጥቶ የጠየቀች ሰው የለም? በፌ ተረጋጋ። ና ልጃችን ሲገላበጥ ስሙ። አባቱ መምጣቱን አውቆ እኮ ነው። ልጄ እንደዚህ ይወደኛል ብዬ አስቤ አላውቅም። አቤት እርግጫ፣ አቤት እርግጫ፣ አቤት ልብ ምቱ። ውይ የኔ ጌታ አባትህ ይወዳል። ምንድን ነው እሱ? በፍርዱ ሆዴን ቆረጠኝ። ረገጠሽ? ወንድ ልጅ እኮ እርግጫ ይወዳል። እርግጠኛ ነኝ ሲወለድ የትግል ስፖርት ነው የሚገባው። ይሄ ልጅ ሞገደኛ ሆነ። አይ ይሁን፣ የወንድ ልጅ ባህሪ ነው። ምንድን ነው አይመጡም እንዴ? ተሰብስባችሁ ነው የጠበቃችሁን። ተነስ ተነስ፣ ወደዛ ተነስ ተነስ። ነው የልጄ እናት እዚህ ቆማ። ተነስ ወደዛ ሂድ። ነይ 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 ነይ፣ እዚህ ጋር ረፍ በይ ረፍ በይ። በጣም ጥሩ ጥሩ። እንግዲህ ልጃችንን ልጃችን ነው ብላችሁ አክብራችሁን እንደ ቤተሰብ ስለተቀበላችሁን እጅግ አድርገን እናመሰግናለን። ምንም አይደል። እናንተም እንደው በሰላም ውለዱ እንጂ ቅድም ያልኳችሁን ነገር ቅናሽ አደርጋለሁ። ይበቃልን? አላየሁትም። ጥሩ ይሁን። በዛብህና ማፊ ከአባታችሁ መልእክቴ እንደደረሳችሁ እርግጠኛ ነኝ። ደርሶታል። በጣም ጥሩ። ና እናንተ በግል እናወራለን። ታዲያ ምን አሰባችሁ? እናስባለን። አንዲት ተስፋ የተጣለባትን የኪነ ጥበብ ሰው ስራሽን አቁሚ ማለት ከአንድ ለህግ ቅርብ ከሆነ ሰው የማይጠበቅ ነገር ነው። ነገሩ ከአንተ ይልቅ ስምን ነው ለህግ የሚቀርበው። ስነ ስርዓት ያዣቺ። እዚህ ታላቅሽ እኮ ነኝ፣ የልጅ አባት ነኝ። አትርሹ። አይ እዚህ የምታነበንቢውን ነገር አቁሚ። ልጄ ይረብሽብኛል። በቃ ስነ ስርዓት ያዢ። እንዴ ሰዎች በወዲ ያስኩት እኮ ልጅ ነው። የእናንተን ንትርክ ጭቅጭቅ አሽሙራችሁን እዛው። እሺ እንኳን ነገሩን አውጥቶ ልጁን በሆድሽ ያስቀመጠልሽ። የሚወለድ ልጅ አይጥመዳችሁ፣ የሚያድግ እያው ነው። ይገርማችኋል፣ የእንኳን ደስ አለሽ መልእክት እንደዚህ ወንዝ ሆኖ እንደ ጎርፍ በቃ ስልክ የረፍት የለም። እዚህ መንገድ ላይ ስወጣ ጎረቤቶች እንኳን ደስ አለሽ ታሪኳ፣ እንኳን ደስ አለሽ ታሪኳ። እንደውም ከላይ ከማዕከላዊ ጽሕፈት ቤት ተደወለ። እዛ የሚሰሩ ሰራተኞች በሙሉ በቃ ስልኩ ላይ እንጫጫሉ፣ ድምጻቸውን ሰማለሁ። አረ ችግር የለውም እኔ ስመጣ ይደርሳል ስል ኖ ታሪኳ ያንቺ ነገር እንኳን ደስ አለሽ በቃ በደስታ ሊሞቱ። እሳቸው ያልደወሉት ስላልሰሙ ነው፣ ሲሰሙ ይደውላሉ። ችግር የለውም። ምን ነው ስናነሳቸው ደወሉ። አይ እንደው ምን አደከመዎት በዚህ በስራ ውጥረት? እኔ ስመጣ እዛው ይጠይቁኝ ነበር እኮ። ሄሎ ወይዘሮ ታሪኳ ከሆስፒታል ነው የምንደውለው። ዝም በሉ። ከሆስፒታል ነው የተደወለው። በምጥ ነው ወይስ በሰርጀሪ ነው የምትወልጂው ብለው እኮ ሊያማክሯት ነው። የወሰዱት የጤና ምርመራ ሪዛልት የእርሶ አይደለም። እንዴ ምን ማለት
ነው? ይቅርታ፣ ውጤቱን በስተት የሰጠችሁት ለአፓረንት የወጣች ተማሪ ናት። አንቺ ራስሽ ይቅርታሽን የኔ እናት፣ እኔ እንደሆነ እርጉዝ ነኝ። እንደውም አሁን ሆዴ ውስጥ እየተገላበጠ ነው። የእርሶ ውጤት አይደለም አልኩት። ሴትዮ ምንድን ነው የምታወሪው እንዴ? ልጄ ሲንቀሳቀስ ይሰማኛል እያልኩሽ እኮ ነው። እርጉዝ ነኝ እንዴ? እርጉዝ ነን ማለቴ እርጉዝ ነች እሷ። እርሶ የተገኘበት ጃርዲያ ነው። እርሱ ነው ሆዶ ውስጥ የሚገኘው። እኔ እኮ ድሮም እኮ አውቄው ነበር። የሚሰማኝ አጣው እንጂ። አንቺ ምኑን ነው ያወቅሽው? ማስመለስ ብቻ አይደለም ያስቀምጠኛል ብዬ ልነግራችሁ ነበር። ማን ይስማኝ? ወይኔ 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 በፍርዱ ወይኔ ወይኔ! ስንት ዓመት ሙሉ ያጠራቀምኩትን ገንዘብ ጃርዲያ ልቀልብበት! ወይኔ ወይኔ ወይኔ! ረጅም ነው ሲጠሩት መጣ። ወይኔ 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 ወይኔ! የጃርዲያ አባት ይከተሏት እንጂ። ለምንድን ነው የምከተላት? ስትፈልግ አይደለም ሽንት ቤት ሀገር ለቃ ትውጣ። ወይኔ ወይኔ ወይኔ!